ሩታና እንግዲህ ሄርሜላ አሁንም የነሱ የምትመልስ ማለት ነው እንደቀጠለ ነው። የሄርሜላ የመልስ ምት ግን ያማልቅኔው ጋይስ የእውነት የሩታ ደግሞ ሞኜ እሷ ስድብ ነው። ውሰጁ እኔ ብቻ አላቅም ብቻ የሆነ ነገር የእንትና ግን የሄርሜላ ግን ቅን ያለው ጋይስ ቅን ያለው ነው የምላችሁና እስከ መቼ ነው ይሄ እንትናቸው የሚቀጥለው የሚለው ለኔም ጥያቄ ነው፣ ለሁላችንም ጥያቄ ነው ቢያስባለሁ። አንደኛ ደግሞ የእውነት ጥል እንዳልሆነ የምታረጋግጡት በመሰላችሁ ስራ ነው። በነገራችን ላይ የትክክለኛ ጥል ቢሆን ዛሬ በአብርሽ ዩቲዩብ ተሰርቶ ነገ በሩታ ነው ከነገ ወዲያ በሄርሜላ ዩቲዩብ ነው የሚመጡት ማለት ነውና የነሄለንም እንደዛው የነሄለንም ሲጀመር ስራ ነው እንጂ ትክክለኛ ጥል ነው ብዬ አላስብም። ገባችሁ ጋይስ? እነሱ ስራ ነው ያሉት፣ ስራ እየሰሩ ነው። ሰላም ውድና የተከበራችሁ ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ዋላችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ እንደ ሰማይ ከዋክብት ፍክት ድምቅ በሉልኝ ውዶቼ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር በማድረግ አበረታቱኝ ውዶቼ። ነባሮቹ ደግሞ ላይክ እና ሼር አድርጋችሁ አበረታቱኝ ውዶቼ። አሁንም የዩቲዩብ እይታ እዛው ላይ ቁጭ እንዳለ ነው። ምንም በቃ ተስፋ እንድቆርጥ እያደረገኝ ነው። እኔ ግን ተስፋ አልቆርጥም። ዩቲዩብ ደግሞ ያው ተስፋ ትዕግስት ያስፈልጋል። ዩቲዩብ ሰሪ ስትሆኑ ትዕግስት ያስፈልጋል። ያለ ትዕግስት ምንም የሚሆን ነገር የለምና ቁጥር ከአንድ ነው በሚለው እየለቀኩ ነው። እንግዲህ አንዳንድ ቪዲዮዎችን ተስፋ እየቆረጥኩ ደግሞ የሰውን ቪዲዮ እየለቀኩ ነውና ለማንኛውም ጋይስ ዛሬ በሁለት ርዕስ ነው የመጣሁት። ትናንትና ሄርሜላና ሩታ የሰሩትን ቪዲዮ አይታቸዋል። ሩታ ግን በጣም ተንኮለኛ ተንከሲስ ልጅ ናት። የእውነት ለመናገር ሄርሜላ በአብርሽ እንድትጠላ ያደረገችው ነገር አልተሳካላት ጋይስ። ማለት በቴክስት በስልኬ ለተላከልኝ ነገር መልስ የምመልሰው በቴክስቴ ነው በዛው በስልኬ ነው እንጂ ያኛው ያልሰማው አካል ደግሞ እንዲያይልኝ ይውልኝ ብዬ አልስቤ አላመጣም ጋይስ። አብርሽም መልሶላታል። ይሄን ቴክስት ለማየት ነው የጠራሽን ወላ ለምንድን ነው የጠራሽን እያለ ብዙ ጊዜ ደጋግሞ እየጠየቃን ነበርና እሷም አፏ ላይ መልስ ለመመለስ ብዙን ጊዜ እየተወላከፈች ነበርና ሩታ በነገራችን ላይ እኔ እንጃ አላውቅም። በዚህ ልክ ትዳር እኮ ክብር ነው ጋይስ። የፈለገ ብር ሊሆን ይችላል የፈለገ ስራ ቢሆንም በዚህ ልክ ቤተሰብ ይከፋል። ገባችሁ? የእሷን ቤተሰቦች በእሷን ቤተሰቦች አብርሽ ሊጠላ ይችላል። በሱም ቤተሰቦች ደግሞ ሩታ እቺ ምን አይነት ሴት ናት? መረን የለቀቀች ነች። ስርዓት የሚባል ነገር የላትም። ስራ እየሆነ እያወቀች እንዴት እንደዚህ ታደርጋለች ብለው ሊታዘቡ ትዝብት ሊይዙባት ይችላሉና የሚያደርጉት ነገር የእውነት ትክክል አይደለም ብዬ ነው የማስበው። አንደኛ ሄርሜላ የላከችላት በስልኳ ነው እንጂ ቤቷ ነሩታ ቤት ሄዳ አይደለም። ቴክስት ወይም ደግሞ መላክ ያለባትን ነገር ይሄንን ልልክልሽ ነው ብላ አስፈቅዳ አይደለም የላከችላት ማለት ነው። ስለዚህ የላከችውን ቴክስት መልሳ ልካላታለች እኮ በነገራችን ይቅርታ ለላከችላት ቴክስት እኮ ሄርሜላ ሩታም ልካላታለች፣ ጽፋላታለች። አብርሽ እያላት ነበር ይሄ አንቺ ሲጣርሹ ትክክል ነው ሩታ እያላት ነበርና በዚህ ልክስ መውረዱ ለምን አስፈለገ? ሩታ ከእንግዲህ የልጅ እናት ሆነሻል። ከልጅነት ወደ እውቀት ወደ ነፍስ ማወቅ እየተሄደ ነው። የልጅ እናት ሆነሻል። ወደፊት ብዙ ነገር ይጠብቅሻል እንጂ ዛሬ ላይ ወርደሽ በእንደዛ አይነት ነገር መገኘት የለብሽም የኔ ቆንጆ። ራስሽን የምታስከብሩ ራስሽ ነሽ። ባለቤቱን ካልናቁ አጥረን አይነቀንቁ ይላል። ራስሽ ኑ እያልሽ ቤታችሁ ድረስ ቤተሽ እናትና አባትሽ ቤት ድረስ እየጠራሽ በዚህ ልክ አብርሽ እንዲያከብርሽ አትጠብቂ። እውነት ለመናገር ሌላውም ሰው እንዲያከብርሽ እንዳትጠብቂ። ሲጀምር አንቺ አራስ ነሽ፣ እመጫት ነሽ። ከመጫትነትሽ ገና አልወጣሽም። ሰውነትሽ አልተመለሰም፣ አላገገምሽም፣ ገና ነሽ። ገባሽ? የተሰነጣጠቀው ሰውነትሽ ገና መገጣጠም ላይ ገና መንገድ ላይ ነሽ። ገባሽ? በዚህ ልክም እንደሞኑ ናውጣ ናግባ እያልሽ በር ላይ የቆምሽ ልጅሽን ብዛት ጥለሽ ላንቺም ጥሩ አይደለም። የሰው አፍ መግባትም አስፈላጊ ነው ብዬ አላስብም። ስለዚህ ከሁሉም በላይ ከፍቅርም ከሁሉም ከሀብትም ከንብረትም በላይ ክብር ይበልጣል። ደግሞ ለሰው ልጅ ክብር እና ሩታ በዚህ ልክ አትውረጂ። በጣም ደግሞ ተንከሲስ አትሁኝ። ተንኮለኛ ነሽ። በነገራችን ላይ ንግግርሽ ስርዓት የሚባል የለሽም። የእውነት ለመናገር እኔ ይሄን ስላልኩሽ በጣም ይቅርታ እየጠየቅኩ ነው። ምክንያቱም እንዲያውም እኔ ሄርሜላ በጣም ስርዓት አላት ብዬ ነው የማስበው። ነይ ብለሽ ቤትሽ ድረስ ጠርተሻ ስትሰድቢያት ብዙም ያኔ ለአብርሽ ክብር ስላላት
አብርሽን ስለምታከብረው ለሱ ክብር ስትል የሱ ሚስት ማክበር ስላለባት አክብራሻለች። አንቺ ግን ንግግርሽ በጣም እኔ አንዳንዴ የምትናገሪያቸው ቃላቶች ራሱ አንቺ አብርሽን እንዴት አድርገሽ እንዳገኘሽው ራሱ የረሳሽ ይመስለኛል። ማለት ያንቺ ማንነትሽን የምታደርጉት ተግባርሽ ይገልጣል አልሻት። አንቺም እኮ አብርሽን ሲጀመር በልመና እንዳገኘሽው እንዳትረሺ። እውነት ለመናገር አንዴ እኔ የመጣሁበትን ጎዳና አረሳም። ገባችሁ? የመጣበትን ጎዳና ከረሳው ነው ያንኛውን ሰው የመጣበትን ላስታውሰው የምችለው። ስለዚህ አንዳንዴ እኛም ያለንበትን ቆም ብለን ማሰብ ተገቢ ነው ብዬ አስባለሁ። ለዛኛው አካል በሌላ ሰው እንዲጠላ ከማድረጋችን በፊት ማለት ነው። ሩታን በነገራችን ላይ ማንም ሰው ያውቃታል። አብርሽ ጋር ስትመጣ ምን አይነት እንትን እንዳላት እንዴት አድርጋ እንዳገኘችው እንዴት ሆና እዚህ ድረስ እንደደረሱ እኛ እናውቃለን። ሀ ብለው ገና ከአብርሽ ጋር የሆነ ነገር ሲጀምሩ አብርሽን እኛ በድሮ ጊዜ ነው የምናውቀውና ሩታ በዚህ ልክ ሄርሜላን መናገር አቅሙም የለሽም ብቃቱም የለሽም። እውነት ለመናገር ነይ እያልሽ እየጠራሽ ራስሽ ነሽ ደግሞ አሉባሉ የሆነ አሉባሉ ደግሞ ቤት አፈርሳል እንጂ ቤት አይሰራም። ገባሽ? በራስሽ ኮንፊደንስ ሲኖርሽ በራሴ ነው የምተማመን ሴት ነኝ ካልሽ በራሷ የምትተማመን ሴት ወይም ደግሞ እኔ የዋህ ነኝ በየዋህነቴ ነው ሰው የሚያጠቃኝ ካልሽ የዋህነት ማለት ደግሞ አይቶ እንዳላየ ማለፍ ሰምቶ እንዳልሰማ ማሳለፍ ነው። ገባሽ? ያ ነው ለኔ የዋህነት ማለት። አንቺ ግን የሰማሽውን መጥቶ የሚነግሩሽን ሁሉ አብርሽ ጋር እየመጣሽ አብርሽ ጋር እንደ አብርሽ እኮ በጣም ታግሶ ግን አንድ ቀን መናዱ አይቀርም። ይሄንን ወቂ